ጌታ ነው። ጌታ እጅግ አድርጌ አመሰግናለሁ። ዛሬ የማካፍላችሁ የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 45 ላይ ያለ ቃል ከቁጥር 1 ጀምሮ እስከ ቁጥር 4 ያለውን የእግዚአብሔር ቃል ነው ያለን። በተለይ ከቁጥር 1 እስከ ቁጥር 3 ያለውን የእግዚአብሔርን ቃል በትንቢተ ኢሳይያስ ምዕራፍ 5 ላይ 45 ያለውን እግዚአብሔር ቃል ዛሬ እናያለን። የሰጠሁት የእግዚአብሔር ቃል ርዕስ ቀኝ እጁን የሰጠ ሰው የሚል ርዕስ አለው። ጌታ የተባረከ ይሁን። ቀኝ እጁን ምን ያለ የሰጠ። እንግዲህ በዚህ ስፍራ ላይ የእግዚአብሔርን ቃል በኢየሱስ ስም መጀመሪያ እናነበው። እንደዚህ ይላል፣ ለቀባሁት ቀኝ እጁን ላያስኩት ነገሥታትን ድንቅ አስፈታ ዘንድ አሕዛብን ሁሉ ላስገዛለት ደጆች እንዳይዘጉ በሮቹን በፊቱ ለምከፍትለት ለቂሮስ እግዚአብሔር እንዲህ ይላል፣ በፊት ሄዳለሁ፣ ተራሮችን እደለድላለሁ፣ የራስ በሮችን እሰብራለሁ፣ የብረት መሮራዎችን እቆርጣለሁ። በስምህ የምጠራ የእስራኤል አምላክ እኔ እግዚአብሔር መሆኔን ታውቅ ዘንድ በተሰወረ ስፍራ የተከማቸውን ሀብት በጨለማም ያለውን ንብረት እሰጥሃለሁ ይላል። እግዚአብሔር የተባረከ። ከቁጥር 1 እስከ ቁጥር 3 ያለውን የእግዚአብሔርን ቃል ነው አነበብኩት። በዚህ ስፍራ ላይ ስለ ቂሮስ ይሄ ቂሮስ የሚባል የአሕዛብ ንጉሥ ነው። ነገር ግን እግዚአብሔር ሉዓላዊ አምላክ ስለሆነ የወደደውን የሚሰራ የወደደውን የሚጠቀም አምላክ ነው። እግዚአብሔር ይባረክ። አያችሁ፣ ሲፈልግ እግዚአብሔር ጉዙን ይጠቀምበታል፣ ሲፈልግ እግዚአብሔር ታናሹን ይጠቀማል፣ ታላቁን ይጠቀማል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ቂሮስ የሚባለው የአሕዛብ ንጉሥ ቤቱን ይሰራለት ዘንድ አስቀድሞ ከ200 ዓመታት በፊት የተነገረ ትንቢት ነው። አያችሁ። ነገር ግን ስለ ቂሮስ መጽሐፍ ቅዱስ በዚህ በቁጥር 1 ላይ የሚያነሳው ሁለት ነገሮች አሉ። ያም ምንድነው? ሁለት ነገር ይናገራል። አንደኛ ለቀባሁት ይልና ሁለተኛ የሚናገረው ነገር ምንድነው? ቀኝ እጁን ላይ ያስኩት። ብዙ ጊዜ ይሄን ቃል ሰብከናል፣ ሁላችን ብዙ ጊዜ ተሰብከናል። ብዙ ጊዜ በዚህ ቃል ላይ የሚነሳው ሐሳብ ስለ ቅባት ነው። አያችሁ፣ ለቀባሁት የሚለውን ሐሳብ ብቻ ነው ሰው የሚያነሳው። ነገር ግን በጣም ዋና የሆነ ትልቅ ቫልዩ ያለው በቂሮስ ሕይወት ላይ አያችሁ፣ የእግዚአብሔርን ቤት ለመስራት አሜን፣ እግዚአብሔር ይጠቀምበት ዘንድ እነዚህ ታላላቅ የሆኑ በረከቶችን እግዚአብሔር አሳልፎ ይሰጠው ዘንድ ከቅባት ባሻገር በቂሮስ ሕይወት ላይ ያለው ትልቁ ኳሊቲ ቀኝ እጁን መስጠት። እስኪ አሜን ነው ወይ? እስኪ ከዚህ በላይ አሜን። ስለዚህ የእግዚአብሔር ቃል ሲናገር ለቀባሁት ብቻ ሳይሆን በፈቃዱ ምን ቀኝ እጁን ለሰጠኝ፣ ቀኝ እጁን ለያዝኩት፣ ቀኝ የምናደርግ አሳልፎ ለሰጠኝ ለቂሮስ እግዚአብሔር እንዲህ ይላል። እስኪ አሜን ነው ወይ ወገኖች? ወይ በመጽሐፍ ቅዱስ ላይ ስለ ቀኝ ስናስብ አንደኛ ቀኝ ማለት የኃይል ምሳሌ ነው፣ የኃይል ምሳሌ ነው። ሁለተኛ ቀኝ ማለት የብርታት ወይም የማዳን ምሳሌ ነው። በመዝሙረ ዳዊት ምዕራፍ 26 ላይ ስናያለን። ሌላኛው ተጽዕኖ የማሳየት ምልክት ነው። ሌላኛው የተቀባይነት ነው። ምሳሌ መጽሐፍ ቅዱስ ምን ይላል? ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግሥቱ ረሱ። which means ተቀባይነትን ማግኘት ነው። አሜን ሃሌሉያ። ሌላኛው ቀኝ ሲባል የከፍታ ምሳሌ ነው፣ የከፍታ ምልክት ነው። መጽሐፍ ሲናገር ራስን መድኃኒትም አድርጎ በቀኝ ከፍ ከፍ አደረገው ይላል። ሌላኛው ቀኝ ማለት የበላይነት ምሳሌ ነው። ክብር ለኢየሱስ ይሁን። በኤፌሶን ምዕራፍ 1 ከ20 ጀምሮ የእግዚአብሔር ቃል ሲናገር በሰማያዊ ስፍራ በቀኙ ሲያስቀምጠው ይላል። አሜን አሜን። ኢየሱስ ክርስቶስ ጌታ ነው። በቀኙ ሲያስቀምጠው በክርስቶስ ያደረገው ስራ የብርታቱ ጉልበት ይታያል ይላል፣ ይታያል። ስለዚህ እዚህ ጋር በኤፌሶን ምዕራፍ 1 ከቁጥር 20 ጀምሮ የምናየው ቀኝ የሚለው ትርጓሜ የበላይነትን ያሳያል። ሲያሜን ነው ወይ? ሃሌሉያ። ሌላኛው ቀኝ ስናስብ በመጽሐፍ ቅዱስ በዘፍጥረት ምዕራፍ 48 ቁጥር 12 ላይ የታላቅነት ምሳሌ ነው፣ የታላቅነት መገለጫ ነው። ሌላኛው የቀዳሚነት ምሳሌ ነው። ሌላኛው የማዳን ምሳሌ ነው። ሌላኛው የደስታ ወይም የፍስሐ ምሳሌ ነው። መዝሙረ ዳዊት ምዕራፍ 16 ቁጥር 11 ላይ ይህንን ማየት ይቻላል።
ሌላኛው የእርዳታ ምሳሌ ነው። እስቲ አሜን ነው ወይ? በዚህ በምዕራፍ መዝሙረ ዳዊት ምዕራፍ 18 ቁጥር 35 መዝሙር 34 11 እንዲሁም ትንቢተ ኢሳይያስ 41 13 ላይ ማየት ይቻላል። በዚህ ቃል ላይ እግዚአብሔር ቃል ሲናገር ለደህንነቴ መታመኛን ሰጠኸኛልና ቀኝህም ትረዳኛለች አለ። ትምህርትም ለዘላለም ታጠናኛለች፣ ተግሳጽም ታስተምረኛለች። ስለዚህ በዚህ ርዕስ ምሳሌ ወይም ደግሞ በዚህ ርዕስ የዚህ ቃል ትርጓሜ የእርዳታን ነው የሚያሳየው። ሃሌሉያ! እስቲ አሜን ነው ወይ? ሌላኛውን ቀኝ ስናስብ የክብር ምሳሌ ነው። የክብር ምሳሌ እስቲ አሜን ነው ወይ? ሲጡና አሜን በሉሴ። የሰው አንድ ባል ሚስቱን ሲያስቀምጣት ወይም ደግሞ በቀኝ ሲሆኑ እግዚአብሔር የተባረከ ወይም ደግሞ አንድ ሰው በቀኛችሁ ስታረጉት የማክበር ምሳሌ ነው። የክብር ምሳሌ ነው። ጌታ ይባረክ። ሌላኛው የጽድቅ ምሳሌ ነው። የጽድቅ ምሳሌ ነው። ሌላኛው የፈቃድ ወይም የመንገድ ምሳሌ ነው። እያንዳንዱ የምነግራችሁ ቃል ጥቅሶች አሉት። መጽሐፍ ቅዱስ ላይ ጥቅሶች አሉት። የክብር ምሳሌ ነው ብለናል። እግዚአብሔር ዘላለም ይባረክ። ሌላኛው የመታመኛ ምሳሌ ነው። ሌላኛው የመተባበር ምሳሌ ነው። ሌላኛው የግርማ ምሳሌ ነው። አየት ቀኙ ሰጠኝ ስንል ምን አለኝ ነው? ተባበረኝ፣ ከኔ ጋር ቆመ ማለት ነው። እግዚአብሔር ይባረክ። ስለዚህ ቀኝን ስናስብ እግዚአብሔር ቂሮስን ቀኝ እጁን ለያዝኩት ብሎ መጽሐፍ ቅዱስ እግዚአብሔር ሲናገር በእግዚአብሔር ቃል ላይ የመጀመሪያ ቂሮስ የኃይሉ መጀመሪያ አድርጎኛል ማለት ነው። ሲያሜን ነው። ሲያሜን ነው ወይ? ኃይሉን እኔን አድርጓል ማለት ነው። ብርታቱን እኔ አድርጓል ማለት ነው። ሲያሜን ነው ወይ? ተቀብሎኛል ማለት ነው። ሌላኛው በከፍታ ላይ ችሎኛል ማለት ነው። የከፍታው ዋና ወይም ደግሞ ከፍታው እኔን አድርጎኛል ማለት ነው። ሌላኛው የበላይነት ምሳሌ ነው። እግዚአብሔርን በበላይ ሽሞታል ማለት ነው። በደምብ ስሙ። መጽሐፍ ቅዱስ ሲናገር ውሃ ወደ ወደደው እንደሚፈስ እግዚአብሔር የንጉሥን ልብ ወደ ፈቀደው ምን ይለዋል? ያዘነብለዋል። ሲያሜን ነው ወይ? ስለዚህ ይህ ሰው ልብ ወደ እግዚአብሔር የዘነበለ ሰው ነው። ስለዚህ የታላቅነት ምሳሌ ነው ስንል ደግሞ እግዚአብሔርን በታላቅነት ሽሞታል። የቀዳሚነት ነው ምሳሌ ብለናል። እግዚአብሔር የተባረከ ይሁን። ቀኝ ስናስብ ይሄን ማሰብ አለብን። ቀዳሚነትን፣ መዳንን፣ ፍስሐን፣ እርዳታን ጌታ ይባረክ። አሜን። ክብርን፣ ጽድቅን፣ ፈቃድ ሁሉ የሚያሳይ ምሳሌ ነው ቀኝ ማለት። ስለዚህ ቅዱሳን ሆይ መጽሐፍ ቅዱስ በዚህ ምዕራፍ ላይ የሚናገረው ይሄ ነው። ለቀባሁት ብቻ አይደለም። ምኑን ላስኩት? ቀኝ እጁን ላስኩት። ሃሌሉያ! ሲያሜን አሜን አሜን። እስከዚህ በላይ አሜን። አያችሁ፣ የተቀባ ብዙ ሰው ነው። በአዲስ ኪዳን ላይ ጸጋ ተሰጠው፣ ጸጋ የሌለበት ሰው የለም። በአዲስ ኪዳን ላይ ሁሉ ምንድነው? አገልጋይ ነው፣ ካህናት ነን። እግዚአብሔር ለዘላለም የተባረከ ይሁን። የምድር ጨው የዓለም ብርሃን ነን። እግዚአብሔር ለዘላለም የተባረከ ይሁን። ነገር ግን ይህ የእግዚአብሔር መንፈስ፣ ይህ የእግዚአብሔር ቅባት አኖይንቲንግ፣ ይህ የእግዚአብሔር ጸጋ በሕይወታችን ላይ በሙላት መስራት የሚጀምረው ቀኝ እጁን እንደ ቂሮስ እጁን ለእግዚአብሔር የሰጠ ሰው። ቀኝ እጁን ለእግዚአብሔር ምን ያለ የሰጠ ሰው። ስለዚህ ከመቀባት ባሻገር ቀኝን መስጠት በጣም ዋና ጉዳይ እንደሆነ ልታስቡ ያስፈልጋል። ጌታ ይባረክ። ስለዚህ ይህ ንጉሥ ቀኝ እጁን ለእግዚአብሔር ስለሰጠ እግዚአብሔር በጣም 6 ትልልቅ ነገሮችን ሲናገረው እናያለን። የመጀመሪያ ምንድነው ያለው? ቀኝ እጁን ስለሰጠኝ፣ ስለቀባሁት፣ ደግሞ ቀኝ እጁን ስለሰጠኝ የነገስታትን ትጥቅ አስፈታለታለሁ። አሜን። ሁሉ ጊዜ ሰው እግዚአብሔርን ሲያስቀድም፣ አሜን፣ እግዚአብሔር በበላዩ ሲሾመው፣ ፈቃዱን ለእግዚአብሔር ሲሰጥ፣ አሜን ነው ወይ? ህይወቱን በሙሉ ለእግዚአብሔር አሳልፎ ሲሰጥ፣ በፈቃዱ ላይ እግዚአብሔርን ሲሾመው፣ እግዚአብሔርን ሲደገፍ፣ እግዚአብሔር በህይወቱ ላይ ታላቅ ሲያደርግ፣ ሁልጊዜ የእግዚአብሔር ማዳን ተስፋ ሲያደርግ፣ በእግዚአብሔር ላይ ሲታመን፣ ከእግዚአብሔር ሐሳብ ላይ ሰው ሲቆም፣ በህይወቱ ላይ ልክ ነቄዎስ ከሚሆኑለት ነገሮች መካከል አንደኛው እግዚአብሔር የነገስታትን ወገብ አስፈልታለት ዘንድ እንዳለ
እግዚአብሔር ኃያላን አሳልፎ ይሰጣል። ኃያላን እግዚአብሔር አሳልፎ ይሰጠናል። ክብር ለኢየሱስ ይሁን። እስቲ ኃያላን ይሰጡኛል በሉ እስቲ። በቃ ታላላቆችን ኃይለኛ የተባሉትን እግዚአብሔር በፊታችሁ አሜን የቀለጡ አደርጋቸዋል። ሃሌሉያ! እስቲ አሜን ነው ወይ? በጣም ስትሮንግ የተባለ በጣም ኃይለኛ በጣም እሱማ በጣም እልህኛ ነው የሚባል ሰው ደረቅ ነው የሚባል ሰው ላይ እግዚአብሔር ይባረክ። ለተቀባ ሰውና ቀኝ እጁን ለእግዚአብሔር አሳልፎ ለሰጠ ሰው በሱ ሰው ፊት እግዚአብሔር ለዘላለም የተባረከ ይሁን። ጌታ ይባረክ፣ ጌታ ይባረክ፣ ጌታ ይባረክ። ያ ሰው ምን ይለታል ማለት ነው? ይገዛለታል ወይም ደግሞ ቀኝ ይተባበረዋል። ሁለተኛ የሚያነሳው ሐሳብ አሕዛብ ሁሉ ላስገዛለታል። ስለዚህ ቂሮስ ታውቃላችሁ፣ ቂሮስ ብቻ አይደለም የተቀባው። በዛ ዘመን ብዙ ነገስታት አሉ በምድር ላይ። ለምንድነው ቂሮስ የተለየ ያደረገው ስንል አያችሁ፣ በብሉይ ኪዳን ዘመን 3 አይነት ቅባቶች አሉ። አንደኛው ቅባት የንግስና ቅባት ነው። ስለዚህ ብዙ ነገስታት ሊኖሩ ይችላሉ። ቂሮስን ልዩ የሚያደርገው ግን ቀኝ እጁን ለእግዚአብሔር መስጠቱ። ጌታ ይባረክ። ስለዚህ ቀኝ እጁን አሳልፎ ስለሰጠኝ አለ አሕዛብን ምን እለታለሁ አለ አስገዛለታለሁ። እስኪ አሜን ነው ወይ? እስኪ አሜን አሜን። ቀኝ እጁን ለእግዚአብሔር የሰጠ ሰው እግዚአብሔር ነገርን ሁሉ ምን ይለታል? ያስገዛለታል። ሶስተኛው የሚናገረው ደጆች እንዳይዘጉ በሮችን በፊቱ ለምከፍትለታል። በሮች ምን እንዳይሉ አድርጌ እንዳይዘጉ አድርጌ ለምከፍትለት እግዚአብሔር ለዘላለም የተባረከ ይሁን። እስኪ አሜን ነው ወይ? የናስ በሮችን እሰብርለታለሁ አለ። የብረት መሮሮችን እቆርጥለታለሁ አለ። ለምን? ቀኝ እጁን ስለሰጠኝ። ቀኝ እጁን ለእግዚአብሔር በሰጠ ሰው ፊት ክብር ለኢየሱስ ይሁን። እግዚአብሔር አምላክ በሮች እንዳይዘጉ አድርጎ ይከፍትለታል ማለት ነው። አሜን የስ ይኸውላችሁ የብረት መሮሮች ከተቆረጠ በሩ መቆም አይችልም ማለት ነው። ጌታ ይባረክ። እስኪ አሜን ነው ወይ? በእውነት አንድ ነገር ልንገራችሁ። ከቅባት ባሻገር ከእግዚአብሔር ሐሳብ ጋር አሜን ሰው ከተስማማ ቀኙን ለእግዚአብሔር ከሰጠ እግዚአብሔርን ካስቀደመ እግዚአብሔር የበላይ ካደረከው በእውነት ነው የምነግርህ ማንም ሊዘጋው የማይችለው በር በፊት እግዚአብሔር እየከፈተልህ ይሄዳል። ደግሞ በሮች ዳግመኛ እንዳይዘጉ አድርጌ ነው አለ። ስለዚህ እግዚአብሔር ሰው ተባብሎ የማይዘጋው በር ሰይጣን ባለ አቅም ሞክሮ የማይዘጋው በር ከፍትለታለሁ አለ። ለምን? ቀኝ እጁን ስለሰጠኝ፣ ቀኙን ስላለኝ ስለሰጠኝ፣ ቀኝ እጁን ስላስያዘኝ፣ ቀኝ እጁን ስላያስኩት። ሌላኛው አራተኛ የሚያነሳው በፊቱ እሄዳለሁ አለና ተራሮችን ትክክል አድርጋለሁ ይላል። አሜን ነው ወይ? ከቅባት ባሻገር ከእግዚአብሔር ጋር ሰው ተስማምቶ ሲራመድ በጽድቅና በቅድስና መንገድ ሲመላለስ ለእግዚአብሔር ሲወግን ከእግዚአብሔር ጋር ሲራመድ አካሄዱን እንደ እግዚአብሔር ሰው ካደረገ እንደ ቂሮስ ቀኝ እጁን ሰው ከሰጠ ለእግዚአብሔር አንድ ነገር ልንገራችሁ፣ እግዚአብሔር ከፊት ለፊታችሁ እየወጣ ተራራውን ሁሉ ደርዳም ያደርገዋል። ተራራውን ሁሉ ሜዳ ያደርገዋል። እስኪ አሜን ነው ወይ? የስ በጣም የተቀቡ ብዙዎች አሉ። ነገር ግን ቀኝ እጃቸውን አሳልፈው የሰጡ ጥቂት ሰዎች ናቸው። አያችሁ፣ መቀባት ብቻውን በቂ አይደለም። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። እስኪ አሜን ነው ወይ? ቀኝ እጁን ለእግዚአብሔር አሳልፎ መስጠት፣ ቀኝ እጁን ለእግዚአብሔር መስጠት፣ ቀኝን በእግዚአብሔር እጅ መያዝ በዋና ነገር ነው ማለት ነው። ስለ ቀኝ ወደ 19 ምሳሌዎችን አንስተናል። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ አራተኛ ደረጃ ለተቀባና ቀኝ እጁን ለእግዚአብሔር ለሰጠ ሰው የሚሆንለት ምንድነው ብለናል? እግዚአብሔር በፊት ለፊቱ የሄደ ተራራ ሁሉ ሜዳ ያደርግለታል። ተራራ ሁሉ ክብር ለኢየሱስ ልክ ለዘሩባቤል እግዚአብሔር ተናግሮ ተራራውን ደልዳላ ሜዳ እንዳደረገው ወይም ተራራው ከፊት ለፊቱ እየወጣ አሜን እየሰበረ ክብር ለኢየሱስ ተራራ የሆነው ነገር ሜዳ እያደረገለ እግዚአብሔር ያሻግራል። እስቱና ይሻገራል ወልሲ ይሻገራል ወልሲ ግዴላችሁ ተራራው ጌታ ሜዳ አድርገዋል። እልፍ ማለት ይሆናል። ክብር ለኢየሱስ ይሁን። ቀኝ እጁን ለሰጠ ሰው ለተቀባና ቀኝ እጁን ለሰጠ ሰው የሚሆንለት ይሄ ነው። ተራራ የሆነ ነገር ላይ እግዚአብሔር ዘሩባቤል ተራራው እንዳናገረው ለተቀባና ቀኝ እጁን አሳልፎ ለእግዚአብሔር ለሰጠ ሰው ሃሌሉያ ኢየሱስ ጌታ ነው። እግዚአብሔር ተራራውን ያናግርለታል።
ተራራው ሜዳ፣ ተራራው ደልዳላ ይሆናል። ክብር ለኢየሱስ። ሌላኛው አምስተኛ የሚናገረው ነገር በተሰወረ ስፍራ ላይ የተከማቸውን ሀብት በተሰወረ ስፍራ ምን ያለው የተከማቸውን ሀብት በተሰወረ ስፍራ ማለት ምን ማለት ነው? ማንም ሊያየው በማይችለው ስፍራ፣ ማንም ሊደርስበት የማይችለው፣ ማንም ሊያገኘው የማይችለው፣ ማንም ሊይዘው የማይችለው፣ ማንም የራሱ ሊያደርገው የማይችለውን ነገር ግን ምን ያለ የተከማቸውን ምን አለ? የተከማቸውን ሀብት ምን እለዋለሁ አለ። ክብር ለኢየሱስ ይሁን። እስቲ ከዚህ በላይ አሜን በሉ። እስቲ ከዚህ በላይ አሜን። ሁለተኛ የሚነሳው ነው በጨለማ ያለውን ንብረት ሰጣለሁ አለ። ስለዚህ በተሰወረ ስፍራ እንዲሁም በጨለማ ያለውን ንብረት እግዚአብሔር አሳልፎ የሚሰጠው ማንም እንዳያየው የተደበቀ ነገር የተሰወረ ለብዙዎች ያልታየ ለብዙዎች ብዙዎች ያልያዙት ብዙዎች ያልደረሱበት ብዙዎች ያልተገለጠላቸው ብዙዎች ያላዩት ብዙዎች ያልተረዱትን ነገር ጌታ አሳልፎ ለሚሰጠው ለማን ነው ብላችሁ ካላችሁ ለተቀባ ሰው ብቻ ሳይሆን ቀኙን ለእግዚአብሔር ምን አለ ለሰጠ ሰው ሲያሜን ነው ወይ? ኦ ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ በተሰወረ ስፍራ ላይ የተከማቸ ነገር ጌታ አሳልፎ የሚሰጥህ መጀመሪያ ቀኝን ለእግዚአብሔር ስትሰጥ ነው። ጌታ ይባረክ። ሰው የተቀባ ሰው ሆኖ በጣም ብዙ ችግር ሊኖርበት ይችላል። የባህሪ ችግር ሊኖርበት ይችላል። ያካሄድ ችግር ሊኖርበታል። አያችሁ፣ ተቀብቶ ነገር ግን ደግሞ ቀኝ እጁን ለእግዚአብሔር አሳልፎ የሰጠ ሰውስ እነዚህ 6 በረከቶች ልክ እንደ ቂሮስ በሕይወቱ ላይ ይሰራል። ጌታ ይረዳዋል፣ ያሻግረዋል፣ ተራራውን ሜዳ ያደርግለታል፣ የተሰወረውን ሀብት ይሰጠዋል፣ በጨለማ ስፍራ የተደበቀውን ንብረት እግዚአብሔር ገልጦ አሳልፎ ይሰጠዋል፣ ትውልድን ይሰጠዋል፣ ሕዝብን ይሰጠዋል፣ የነገስታትን ወገን እግዚአብሔር ያስፈታለታል፣ ኃይለኞችን ያስገዛለታል። እግዚአብሔር ለዘላለም የተባረከ ይሁን። እስቲ አሜን ነው ወይ? ደጆች ደግሞ እንዳይዘጉ አድርጎ እግዚአብሔር ይከፍትለታል። ክብር ለመንፈስ ቅዱስ ይሁን። ይህን ነገር በደንብ እንድታስቡ ትፈልጋለሁ። አያችሁ፣ ስለ ቂሮስ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ለቀባውታልና ቀኝ እጁን ላይ ያስኩት። መቀባት ብቻውን በቂ አይደለም። ለመውረስ ታላቅ ሰው ለመሆን እግዚአብሔር ባየልን ልክ ለመሄድ በእውነት አምላካችሁ እግዚአብሔር ትውልድን አሳልፎ የሚሰጠው ቀኝ እጁን ለሰጠ ሰው። እዚህ ስፍራ ላይ ያልተቀባ ሰው የለም። ግን ቀኝ እጁን ያስያዘ ፈቃዱን ለእግዚአብሔር አሳልፎ የሰጠ መጽሐፍ ቅዱስ ሲናገር እኮ ዳዊት ይላል በዘመኑ የእግዚአብሔር ሐሳብ አገልግሎ አለፈ። ምን ማለት ነው? እግዚአብሔር የሰጠውን የራሱን ዘመን እንደ ሌሎች ነገስታት ዳዊት ለራሱ ፍላጎት እንደፈለገ ሊጠቀምበት ይችላል። ዳዊት ግን በፈቃዱ የእግዚአብሔርን ሐሳብ አገለገለበት። ይሲ ራሱን ለእግዚአብሔር ሰጥቶ የሚኖር ሰውና ራሱን ለእግዚአብሔር እያስገዛ በጽድቅ የሚመላለስን አይ ተቀብቻለሁ ብሎ እንደፈለገ የሚሆን ሰው እኩል አይወርስም። እኩል ምን አይልም አልኳችሁ፣ አይወርስም። ትውልድን አሳልፎ እግዚአብሔር የሚሰጠው ሰው፣ ጀኔሬሽን አሳልፎ የሚሰጠው ሰው፣ ነገር ለነገር ሁሉ የሚያስገዛለት፣ አለቆችን የሚያስገዛለት፣ ሰዎች ሁሉ አሳልፎ የሚሰጠው ሰው ለተቀባ ብቻ ሳይሆን ቀኝ እጁ ለእግዚአብሔር ምናለ ሰው ለሰጠ ሰው፣ ቀኝ እጁ በእግዚአብሔር ለተያዘ ሰው እግዚአብሔር ለዘላለም የተባረከ ይሁን። እስቲ ከዚህ በላይ አሜን በሉ። እስቲ እንደገና አሜን። እስቲ እንደገና አሜን። ስለዚህ ቂሮስ ቀኝ እጁን ሰጠው። ብርታቱን ኃይሉን እግዚአብሔር እንዳደረገ ሃሌሉያ፣ በከፍታ ላይ ራሱን እንደሾመ እኔ ግን ንጉሴ በላይ ላይ ሾምኩት እንዳለ ዳዊት ራሱን እግዚአብሔር ለእግዚአብሔር ታላቅነት፣ ለእግዚአብሔር አምላክነት፣ ለእግዚአብሔር ሉዓላዊነት፣ ለእግዚአብሔር ሁሉን ቻይነት አሳልፎ ስለሰጠ ጌታ ይባረክ። እስቲ አሜን ነው ወይ? እግዚአብሔር ስለሚመራው እግዚአብሔር ስለሚጠቀምበት ዛት ሰዋይ ስለተቀባ አይደለም። ሁሉ ብዙ ነገስታት በምድር ላይ የነበሩ ሁሉ ተቀብተዋል። አያችሁ፣ ቅባት ብዙ ጊዜ አያችሁ፣ እግዚአብሔር ስልጣን የሚሰጥ እግዚአብሔር መጽሐፍ ቅዱስ ቢነግረን እውነት እሱ ነው። አያችሁ፣ ለምንድን ነው ግን ከሌሎች ነገስታት ሁሉ በተለየ መልኩ ቂሮስን እነዚህ ትልልቅ 6 በረከቶችን የሰጠው ወይም ደግሞ የሰራል ነገስታትን በሙሉ ያስገዛለት ዘንድ
በዙሪያው ያሉ በተለያየ ሀገራት ዓለማት ላይ ያሉ ነገስታትን ሁሉ ለምንድን ነው እግዚአብሔር ያስገዛለት? ቂሮስ ከሌሎች በምን ይለያል ከተባለ ቂሮስ ቀኝ እጁን ለእግዚአብሔር የሰጠ ሰው ነው። ክብር ለኢየሱስ ይሁን። ከዚህ በላይ አሜን። ከዚህ በላይ አሜን። ከዚህ በላይ አሜን። ቂሮስ ከሌሎች የአሕዛብ ነገሥታት የሚለየው ቂሮስ ቀኝ እጁን በጌታ ስለተያዘ ነው። ቀኝ እጁን በፈቃዱ ለእግዚአብሔር አሳልፎ ስለሰጠ ስላስያዘ ነው። ሃሌሉያ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔርን በማስቀደሙ እግዚአብሔርን በመሾሙ ሃሌሉያ ክብር ለኢየሱስ ይሁን። እግዚአብሔር እንደወደደ የሰራበት ዘንድ ራሱን አሳልፎ ስለሰጠ በዛ እኮ ነው ቂሮስ አለ ደብዳቤ ጽፎ የጻፈው። በነ መርዶክዮስ ዘመን እኮ በነ ኢያሱ ዘመን እኮ በነ ዘሩባቤል ዘመን መጽሐፍ ቅዱስ ሲናገር እኮ ቂሮስ የተጻፈ ደብዳቤ ተገኝቶ ነው ተቋርጦ የነበረው የእግዚአብሔር ቤት ስራ የቀጠለው። ቂሮስ በጻፈው ደብዳቤ መሰረት ነው፣ ባዘው ትእዛዝ መሰረት ነው የእግዚአብሔር ቤት እንደገና የተሰራው። የተማረከው እግዚአብሔር ቤት የተመለሰው ለዛ ነው። ክብር ለኢየሱስ ይሁን። እግዚአብሔር በጣም የተጠቀመበት የአሕዛብ ንጉሥ ነው። ብዙ ነገስታት አሉ፣ ብዙ ሰዎች አሉ። እግዚአብሔር ግን ይህን የአሕዛብ ንጉሥ ሲመርጠው ልቡ ለእግዚአብሔር የተሸነፈ ነው። ቀኝ እጁን ለእግዚአብሔር ሰጥቷል፣ የበላይ አድርጎታል። በቤቱ ላይ፣ በዘመኑ ላይ፣ በአስተዳደሩ ላይ፣ በንግስና ዘመኑ ላይ ክብር ለኢየሱስ ይሁን። ባለፈው በጣም አስተምሬያለሁ ስለ አሳ አይተናል። እግዚአብሔርን ስለፈለገ ሰው እግዚአብሔርን የፈለገ ሰው እግዚአብሔር ያስቀደመ ሰው በህይወቱ ላይ ምን እንደሚሆን ስለ አሳ ህይወት በሁለተኛ ዜና ምዕራፍ 14 ላይ አይተናል። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ አባቴ ብሩካን እግዚአብሔርን በፈቃዱ ላይ የሾመ ሰው፣ እግዚአብሔርን የሚያከብር ሰው፣ እግዚአብሔር የሚደገፍ ሰው ሃሌሉያ ሲአሜን ነው ወይ? የስ እና ቀኝ እጅ ብለን ስናስብ እነዚህ ሁሉ ትርጓሜ ያሉት ነው በመጽሐፍ ቅዱስ ውስጥ። እግዚአብሔር ይባረክ። ሲአሜን ነው ወይ? ከዚህ በላይ አሜን። በጣም ይቅርታ፣ ከዚህ በላይ አሜን። ኢየሱስ ያድናል። ስለዚህ ሁሉ ጊዜ ኢሳይያስ ምዕራፍ 45 ቂሮስን ስታስቡ መቀባቱን ብቻ እንዳታስቡ፣ ቀኝ እጁን አሳልፎ የሰጠ ሰው እንደሆነ ልናስብ ያስፈልጋል ማለት ነው። እግዚአብሔር ለዘላለም የተባረከ ይሁን። እንጸልያለን። ሃሌሉያ። ተመስገን እግዚአብሔር ሆይ፣ ስለ ሁሉ ተመስገን፣ ስለ ሁሉ ተባረክ። የቃል መንፈስ ስለመጣ እናመሰግናለን። በቃል ስለተናገርከን እናመሰግናለን። እኔና ሕዝብን ቀኛችን እንድትጸልያለሁ በፈቃዳችን ጌታ ሆይ፣ ዳዊት በፈቃዱ ዘመኑን አሳልፎ እንደሰጠን በፈቃዳችን እንሰማ ዘንድ እንታዘዝ ዘንድ የልብን ሐሳብ እናደርግልህ ዘንድ ጌታ የዘላለም አምላክ ሆይ አቤቱ በላያችን ላይ ሹመን ለአንተ ሐሳብ እየተገዛን ኖርልህ ዘንድ እግዚአብሔር የዘላለም አምላክ ሆይ ቀኛችንን አሳልፈን በፈቃዳችን እንድንሰጥህ ጸጋ እንዲበዛል ጸልያለሁ። በነገር ሁሉ ተባረክ። አንተም ቀኝ እጃችን እንድትይዝልን ጸልያለሁ። ክብር ሁሉ ለአንተ ይሁን በክርስቶስ ኢየሱስ ስም።